በኢትዮጵያ ውስጥ ከፍተኛ 5 የዩኒቨርሲቲ መስኮች ሰላም ለሁላችሁ እንኳን ወደ ቻናላችን በደህና መጣችሁ። እርስዎ የ12ኛ ክፍል ተማሪ ከሆኑ ዩኒቨርሲቲ ለመግባት እያሰቡ ከሆነ ወይም ስለ ወደፊት ሙያው እያሰቡ ከሆነ ይህ ቪዲዮ ለእርስዎ ነው። ዛሬ በኢትዮጵያ ውስጥ በጣም ታዋቂ እና ከፍተኛ የሆኑ 5 የዩኒቨርሲቲ መስኮችን ለምን እንደሚያስፈልጉና ለወደፊት ህይወቱ ምን እድል እንደሚሰጡ እንመለከታለን። እንጀምር። 5 ሶፍትዌር ኢንጂነሪንግ። ይህ መስክ በፍጥነት እያደገ ያለ የትምህርት ዘርፍ ነው። ይህ ዘርፍ በፕሮግራሚንግ፣ በድህረ ገጽና መተግበሪያ ስራ፣ በሶፍትዌር ንድፍ የሚያጠነጥን ዘርፍ ነው። የስራ ዕድሎች የኦንላይን ስራ፣ ፍሪላንስ እና ዓለም አቀፍ ስራዎችን ያካትታል። 4 አርኪቴክቸር፣ ከተሞችን መስራት። አርኪቴክቸር ስነ ጥበብና ኢንጂነሪንግን የሚያጣምር መስክ ነው። በእንደ ኢአይኤቢሲ፣ ኤኤዩ፣ ጅማ፣ ባህር ዳር ዩኒቨርሲቲ በጣም ታዋቂ ናቸው። አርኪቴክቶች የሚያደርጉት ህንፃዎች መንደፍ፣ ከተማ እቅድ፣ ዘመናዊ እና ዘላቂ ህንፃ። 3 ኤሌክትሪካል እና ኮምፒውተር ኢንጂነሪንግ። ይህ መስክ የአሁንና የወደፊት ቴክኖሎጂ መሰረት ነው። ዓለም ያለዚህ መስክ መራመድ አትችልም። በእንደ ኤኤዩ፣ ኤኤስቲዩ፣ መቀሌ ዩኒቨርሲቲ በጣም ጠንካራ ፕሮግራሞች አሉ። የሚያካትቱ ኤሌክትሪክ ኃይል፣ ቴሌኮሙኒኬሽን፣ ኤሌክትሮኒክስ እና ሶፍትዌር የመሳሰሉት ናቸው። ኢንጂነሮች በጣም ብዙ ተከፋይ ተብለው ከሚጠቀሱት መካከል ናቸው። 2 ህግ ወይም ሎ፣ ፍትህን መከላከል። ህግ በኢትዮጵያ ውስጥ በጣም ኃይለኛ መስክ ነው። በእንደ አዲስ አበባ እና ሐረማያ ዩኒቨርሲቲ ብዙ ታዋቂ የህግ ባለሙያዎች ይመረቃሉ። ተማሪዎች የሚማሩትም የኢትዮጵያን ህገ መንግስት፣ የሰብአዊ መብቶችን፣ የወንጀልና የሲቪል ህግ። የሙያ ዕድሎችን ስናያቸው ደግሞ ጠበቃ፣ ዳኛ፣ የህግ አማካሪ፣ የመንግስት ሥራ የመሳሰሉት ናቸው። 1 ሕክምና ወይም ሜዲሲን። ሕክምና በኢትዮጵያ ውስጥ በጣም የሚከበርና ተፈላጊ መስክ ነው። እንደ አዲስ አበባ ዩኒቨርሲቲ፣ ጅማ ዩኒቨርሲቲ፣ ጎንደር ዩኒቨርሲቲ በሕክምና ትምህርት ታዋቂ ናቸው። የሕክምና ተማሪዎች የሚማሩት የሰውነት አካል በሽታና ሕክምና በሆስፒታል የተግባር ልምምድ ሲሆን ጊዜ የሚፈልግ ከባድና ትዕግስት የሚጠይቅ የትምህርት ዘርፍ ነው። ነገር ግን ውጤቱ ታላቅ ነው። ሕይወት ታድናላችሁ፣ ከፍተኛ ክብር ታገኛላችሁ፣ ገንዘብ ትሰሩበታላችሁ። እነዚህ ሁሉ መስኮች አስፈላጊ ቢሆኑም ለሁሉም ሰው አንድ ምርጥ መስክ የለም። ትክክለኛው ምርጫ ፍላጎቶቹን፣ ችሎታዎቹን፣ የወደፊት ራዕዩን የሚያማክል መሆን አለበት። ቪዲዮውን ከወደዱ ላይክ፣ ሼር፣ ሰብስክራይብ ያድርጉ። እናመሰግናለን። በሚቀጥለው ቪዲዮ እንገናኛለን።